ምጣ አንቺን ነው የሚጠሩት? አይ አይደለም። ናኒት ነው። ቆይ አንዴ ስጠራሽ አሰማም እንዴ? እሷ ነው? አዎ ልጃቸው ጓደኛዬ ናት። ምን? የጓደኛዬ አባት እኮ ናቸው። ትንሽ የምራቸውን ያማቸዋል። ሚጣ ጋሽ ያገኙሽ እንዴ? ትናንት የጠየቅሻቸውን ብር እኮ ሊሰጡሽ እየፈለጉሽ ነበር። አባት ነገር እንዴ? አባትሽ ናቸው እንዴ? አይ አዎ። በጣም የምታሳፍሪው አንቺ እንጂ እሳቸው አይደለም። ቢገባሽ እኮ አባት እኮ መኩሪያ፣ መከበሪያ፣ መመኪያ እንጂ ማፈሪያ አይደለም። አንቺ ነገሩ ስላለሽ ያለሽ ነገር ዋጋውና ጥቅሙ አልታ ያለሽ ነገር ዋጋውና ጥቅሙን ለማወቅ የሌለውን ሰው መጠየቅ ብቻ በቂ ነው። ከቻልሽ አሁኑ ሂጂና ይቅርታቸውን ጠይቂ። አባት ማለት ማፈሪያ ሳይሆን መመኪያ፣ መኩሪያ፣ ጋሻ መሆኑን አሳያቸው። ሂጂ፣ አሁኑ ሂጂ። አባዬ ይሄው የጠየቅሽኝ ብር አምጥቼልሽ ነበር። በጣም ይቅርታ አባቴ፣ ብዙ ነገሮችን ስላልተረዳሁ ነው። በጣም ይቅርታ። እሺ፣ በጣም ይቅርታ። ችግር የለም፣ በቃ ተነሽ። ዋናው ሳይረብሽ መረዳትሽ ነው። እሺ አባቴ፣ ባንተ ልኮራ እንጂ ላፍራ አይገባም።